እስኪ ተመልከቷት እቺ ኤርትራ እንዴት እንደተገነጠለች ይነግራቸዋል። አንድ በለ አሰብን እንዴት እንደሸጡ ይነግሩሃል ይነግራል። ሁለት በሉ ማ ታምራለህ ለማለት እኮ ነው የሚነግረኝ ቁጭ ከዛ መሪነት ምን ማለት ነው የሚለው ተመልሰና ሳይቷለሁ። ይሄን ኢንተርቪውን ሳይታችሁ ማለት ነው እንዴትም እንዳለ እንዴት አይነ እንዴት ይሄ ፖለቲካ ሰውነቴን በእንትን በወፍዬ በምን በስትሮ እንደመጠጠኝ ሁሉ የምታየው ማለት የምታዩት ይሄን ኢንተርቪው ስታዩ ነው ልዩነቱ። ተገንጥሎ በሚሄድበት ጊዜ አንድ ብሔር እንደው ተሳክቶለት እንኳን ይገነጠላል ብንል ያ የሚገነጠል ብሔር በራሱ ቅራኔ እንደገና ኮንፍሊክት ውስጥ መግባት ይጀምራል። የኤርትራን ህዝብ ተመልከት። እዚህ ጋር ጠይቆት የኤርትራን ህዝብ ተመልከት። ኤርትራ ስትገነጠል ያቋም ነበሩት የተሳቢ ነበሩት። ኤርትራ በነገራችን ላይ ሀገር ነች የሚል አቋም ነው የነበረኝ እኔ ስህተት የነበረ ግን ኤርትራ ሬፈረንደም ከማድረጓ በፊት ገና በረሃ ያለን ኢህአዴግና የኤርትራ ድርጅት በተለይ ሻዕቢያ ሌሎችንም ጭምር ስንነጋገር የተስማማንባቸው ነገሮች ነበሩ። የኤርትራ ውሳኔ በህዝቡ ይወሰናል። በህዝቡ በሬፈረንደም ማለት ነው። በሬፈረንደም በሚወሰንበት ጊዜ ደግሞ ሁሉም አማራጮች ለህዝቡ ይቀርባሉ። አንድነት፣ ፌዴሬሽን፣ ኮንፌዴሬሽን የሚባሉት ምርጫዎች በሙሉ ለህዝቡ ይቀርባሉ። ወደ ሬፈረንደም ህዝቡ ከመግባቱ በፊት ደግሞ ህዝቡ እርስ በርሱ እየተገናኘ ውይይት ያደርጋል። ስምምነታችን ይሄ ነበር። ኦፍ ኮርስ በኋላ የተፈጠረው ነገር ይሄ አይደለም ታውቀዋለህ። እኔ በጣም ልጅ ነበርኩ ሲባል የማውቀው ነገር ባርነት የነጻነት ተባለ የሚባለው ምርጫው ሆነና እሱ ነገር እንዴ ምርጫው እንደዛ መርጦ ህዝብ ባርነት የሚል አለ እንዴ? ፌዴሬሽን፣ ኮንፌዴሬሽን፣ ዩኒቲ የሚባሉት ሁሉም ምርጫዎች አልቀረቡለትም፣ ውይይት አላደረገም። ይሄን ስለ ያኔ 3ኛ ክፍል ተማሪ ነበርኩ ሲሪየስሊ ከብሬ ነው እና የሚባለው ነገር ባርነት ነጻነት ተባለ ነው የሚባለው። ይሄ ነገር እውነት ግን በተግባር ሆኗል በዛ ወቅት? አዎ ዋው እነዛ ምርጫዎች በሙሉ አልቀረቡለትም። የህዝቡ ነፃ ውይይትም አልተደረገም። ታዲያ በወቅቱ እርሶ እኮ ኢትዮጵያ ጠቅላይ ሚኒስትር ነበሩ። አዎ ይሄ ነገር ሬፈረንደሙ ሲካሄድ አዎ ድሮ የተስማሙትን ስምምነት ተቃውሞ ያለው አይ የተስማማንበት አልነበረም። የተደረገው ከተስማማንበት ውጪ ነው። ያም ደግሞ ትክክል እንዳልሆነ ተቃውሞ ያለው ነው። አሰብ ለኤርትራ ሲሄድስ እሱ እኮ የሄደው በመገንጠሉ በእንትኑ በስምምነቱ በኤርትራውያን ኢህአዴግ እና ሻዕቢያ ኢህአዴግ እና የውጪ አሜሪካ እንግሊዝ ባረጉት ስምምነት ነው የሄደው። በነገራችን ላይ አሰብን በሚመለከት እስር ቤት ሆኜ ነው እኔ የሰማሁት። አደራዳሪዎቹ ያን ጊዜ የነበሩት ፈረንጆቹ አደራዳሪዎች ተደራዳሪው አቶ መለስ ነበሩ፣ ሌሎች እና አቶ ስዩም እና ሌሎችም ነበሩ። ለኢህአዴግ አንድ ምርጫ አቅርበው ነበር አሉ። ያ ምርጫ ምንድነው? ኤርትራ ምጽዋና አሰብ ሁለት ወደቦች ስላሏት ቢያንስ የአሰቡ ወደብ ኢትዮጵያ የምትገለገልበት የኢትዮጵያ ወደብ ይሆን ዘንድ እኛ ልናስማማ ልናግባባ እንችላለን። እንደውም የኤርትራውን መንግስት በዚህ መንገድ ይሄ ይፈጸም ልንለው እንችላለን እና ምን ይሰማችኋል ተብለው ተጠይቀው ነበር የኢህአዴግ ልኡካን እና አቶ መለስ። አይ አንፈልግም አሉ። የኤርትራ ስለሆነ አንድ ጊዜ ኤርትራ ተገንጥሏል አብሮ ሊሄድ ይችላል አሉ። ይሄንን ውሳኔ እኛ እናውቀው፣ እኔ አላውቀው። ነገር ግን የኢህአዴግ መሪ ነበርኩ እኔ። አዩ አይደል እንደዚህ ነው።